ወንድሞች ተረቃቀሚ በሙሉ እንደውም ወጣኞቹ እንደናቸው ደህና ናቸው ወይ? ቅምጥሌ እግዚአብሔር ይመስገን ደህና ናት። ክብሩን ሁሉ መድኃኒዓለም ይውሰድ። እመቤቴ የወላዲተ አምላክ ከዚህ የበለጠ ፈውሳሽ ይሳሽ እየተጫወሽ ከንጉስሽ ጋር እንድመጪ እግዚአብሔር ፈቃዱ ይሁንልን። እናትዬዋ ዛሬ ማን ነው አላድለ እንትኑን በቃ ሲያይ የደነገጠው ማንን ነው? ታይትሉን ሲያይ እኔ እንጃ ማርያምን ክቡ ነው ያልኩት። በቃ የሆነ ድንግጥ ነው ያልኩት ማለት ገና ስገባ እና ደግሞ ፕራንክም ቢሆን ማለት ነው። በጣም ነው ያሳዝኑኝ። እግዚአብሔርንም ባይን የምጣብኝ የሆነ በቃ አንጀቴ ግብት ብለው ነው ንፍድፍ ያደረጉኝ። እመቤቴን ለምን እንደው አላውቅም። በጣም ነው አንጀቴ ገብተው ያንደፋደፉኝ ሁኔታቸው በቃ ያላቸው በስመ አብ ብቻ እግዚአብሔር እስከ ሁሉም ነገር ወልደው ከብደው ምናምን ለማየት ያብቃን። እግዚአብሔርን በጣም አያሳዝኑኝ። የሆነ በቃ ጭንቅ ነው የሚሉት ሲያሳዝኑ እኮ ማርያምን እኔ እንጃ አላውቅም። ብቻ እንኳን አይደለም እንደዚህ ትዝ ምናምን ብለው ዝም ብለው ሳያቸው እኔ አንጀቴ ነው የሚበሉኝ በቃ። እና ምን አያችሁ? እኔ ብዙ ነገር አይቻለሁኝ። አንዳንዴ ለትዳር ጸሎት ይደረጋል እንደ ምናምን እያልኩ እኔ እስቅ ነበረ። እና ለትዳር ጸሎት ያስፈልጋል፣ በጣም አስፈላጊ ነው። እንደውም ለትዳር ነው ማለት ነው። እግዚአብሔር ይመስገን ሁለቱም እግዚአብሔርን እንጃ አላውቅም። ብቻ ጸሎት ምን አይነት ጸሎት እንዳደረጉ አላውቅም። እግዚአብሔር በቃ አድሏቸዋል ብዬ ነው እኔ የማስበው። እግዚአብሔርን የሆነ በቃ አለ አይደለ እኔ እንጃ እግዚአብሔር እንደው በምን መልኩ እንደምገልጻቸው ለራሱ እኔ ግራ እየገባኝ ነው ማለት ነው። እንዴት ብዬ ልግለጻቸው የሚል ማለት ነው። ብሩኬ በዛ አጋጣሚ እግዚአብሔርን ትለያለህ። እኔ አላውቅም፣ ቃል የለኝም ምን ብዬ እንደምገልጻችሁ ምናምን ቃል የለኝም። እና ለፈተና ነበረ ሀይሚን እንደዚህ ያደረገችው ቅምጥል እና ፈተናውን በስነ ስርዓት ነው የተወጣው። ወደዛም ወደዚህም የለም። እንደውም የሚያሳስበው የእሷ ጤንነት እንጂ አይደለም። እኔ እግዚአብሔርን እንጃ አንጀቴ ነው የበላው። የሆነ ድፍድፍድፍድፍ ነው ያልኩት። እኔ እንጃ አላውቅም። ብቻ የሆነ በቃ ከሌላም እናሳድጋለን ምናምን ሲል እኔ እንጃ እግዚአብሔርን እንዳሳዘኑኝ ማለት ነው። እና ቡርኬ ለራሱ እንባው ምናምን በቃ እንትን መቋቋም ለራሱ ተስኖት ለግድ ነው የተቋቋመው። አይኑን ምናምን ሁኔታውን ምናምን ማየት ይቻላል ማለት ነው። የሆነ በቃ እንዳትከፋበት ቅምጥል እንዳትከፋ ወደ እሷ ለማመዘን ውስጡን አምቆ ይዞ ግን ቅምጥል እንዳትከፋበት ነው እና ያደረገው። ስንቶቻችሁ ናቸው አሁን በምኞት ላይ ያላችሁት? እሬና ያስቅም እኮ እንደዚህ ያለ ትዳር ስጠኝ አምላክ ያላላለ ዛሬ እንዳትዋሹ። መዋሸት አይቻልም ማለት ነው። እንደዚህ ያለ ትዳር ስጠኝ ያላለ የለም ዛሬ በእውነት ለመናገር ማለት ነው። እና ወላዲተ አምላክ እመቤቴ ድንግል ማርያም ትጠብቃችሁ፣ ሁሌም ቢሆን ተጎናችሁ ትሁን። በጣም የምትለዩ ልጆች ናችሁ። አላቅም ብቻ እግዚአብሔርን ቃላት የለኝም ለእናንተ ሲጀመር እኔ ማለት ነው ምንም ብዬም አልገልጻችሁም። መማር ያለበት ሰው ከእናንተ መማር ይችላል። ፍቅር እንዴት እንደሆነ መማር ይችላል። የሰው ልጅ አፈቀርኩሽ አይደለም ተግባሩ ነው ለሰው ልጅ። እና ትለያላችሁ። እግዚአብሔር እናንተ ዘንዳ ነው እውነተኛ ፍቅር ያለው ማለት ነው። እውነተኛ ፍቅር ማለት ምንም ብትሆኑ ከሁሉም ስርፋ ከጎናቸው መሆን ነው እና እነሱ ናቸው እውነተኛን ፍቅር የያዙት። እግዚአብሔር እስከመጨረሻ ያድርግላችሁ። እመቤቴ የወላዲተ አምላክ ትጠብቃችሁ። በቃ ከዚህ የበለጥ ከፍ ብላችሁ በቃ ሀሳባችሁ ተሳክቶላችሁ ይሄንን የምትጓጉለትን ማለት ነው። ብሩኬ አላቅም ብቻ ለልጅ እንደው ጉት ያለ ነው በቃ አለ አይደለ ያለው ፍላጎቱ ምናምን ይለያልና እመቤቴ የወላዲተ አምላክ ይህን ፍላጎታችሁን አይታ ቶሎ ሀሳባችሁን አሳክታላችሁ ልጅ ወልዳችሁ ለማየት ያብቃን። እና እመቤቴ የወላዲተ አምላክ በቃ ምን ብዬ ልናገር አላቅም፣ ቃላት የለኝም። መብርሃን ትጠብቃችሁ። ከዚህ የበለጠ ድነሽ እንድትመጪ የድንግል ማርያም ፍቃዷ ይሁን። እንኳን አይደለም ቀርቶ ተከፍታችሁ አይተን እንደዚህ ክፍት ምናምን ብሏችሁ ስናይ በጣም ነው የሚጨንቀን እና
ስቃችሁ እየመጣ እንድመጡ ፈጣሪ ፍቃዱ ይሆንልን። እመቤቴ ወላዲተ አምላክ ሁሌም ከጎናችሁ እንዳረጋችኋት ሁሌም ተጎናችሁ ትሆንላችሁ፣ አትለያችሁ። እህታችን ሰለሜና እመቤቴ ወላዲተ አምላክ አለው በስጋ አለው በነፍስ ትበልሽ እማዬ። ሁላችሁም በጸሎት እሰቧት፣ አይዞሽ። እግዚአብሔር የሚፈትነው የሚወደውን ሰው ነው እና በዘንድሮ ዓመት ብዙውን ተፈትነሻል እና ይህን የምታልፊበትን ፈተና እግዚአብሔር እሱ ይገድፍሽ፣ ከጎንሽ ይሆንልሽ። የስደት እህቶቼ እንዲሁም እናቶች ብዙ የምትኖሩ አላችሁ እና አብዛኛውን በስደት ዓለም ነው እና የምንኖረው። እመቤቴ ወላዲተ አምላክ እቅፍሽ ሽግት አድርጋችሁ በቀሚሷ የልባችሁን ከኃጢአት በስተቀር ያለውን የልባችሁን መሻት ሞልታላችሁ። ለሀገራችሁ እንዲበቁ እግዚአብሔር ፍቃዱ ይሆንላችሁ። እኔ እንጃ ከዛሬው አለቅም ብቻ ብዙ ነገር ትማራላችሁ ብዬ አስባለሁኝ። ብሩክ ሀይሚ እመቤቴ ወላዲተ አምላክ ባላችሁበት ጥብቅ ፍንሽ ሽግ ታርጋችሁ፣ ከክፉ ነገር ትሸሽጋችሁ፣ መልካም መልካሙን ነገር ታቅርብላችሁ። እየሳቃችሁ እንደምትመጡ ደግሞ ተስፋ አለን። እናቶችኛ አሳዛኞች ምስኪኖች፣ እኔ እንጃ ብቻ እንጀቴን ነው የምትበሉት እና መልካም ደህና ሁኑልኝ።